ከመጻሕፍት ገጾች ጎርፍና ግፍ ደራሲ ዳንኤል ክብረት የሚከራዩ አማትና ሌሎችም ከሚለው የተወሰደ ተራኪ ታምራት ሙልጌታ ከመጻሕፍት ገጾች ሰሚ ካጡ የሱማሌ ተረቶች አንዱ እንዲህ ይላል። አንድ ሰው የጠፋች የአካባቢዋን ግመል ፍለጋ ጫካ ይገባል። ከብዙ ፍለጋ በኋላ ያችን ግመል አግኝቶ ከተማ ገባና ግመሏን ለባለቤቱ ሳይመልስ ሐሳቡን ቀይሮ ራሱ ያልባትና ይጋልባት ጀመረ። ግመሏን ከአውሬ ለማዳን ጫካ ገብቶ የነበረው ሰውዬ እርሱ ራሱ ግመሏን መውሰዱ ብዙዎችን አስገረማቸው። ትንሽ ቆየና ከዚያች ከአንዷ ግመል ወተት እያለበ በግመሏ ላይ ተቀምጦ እየዞረ ለአካባቢው ሰው ወተት መሸጥ ጀመረ። ነገር ግን የግመሏ ወተት በአንድ ጊዜ ሀብታም ሊያደርገው አልቻለምና ሌላ ነገር አሰበ። በወተቱ ውስጥ ውሃ እየጨመረ ቀላቅሎ መሸጥ። ሰውም ምን ነው የሰውየውም አመሉም ወተቱም ተቀየረሳ እያለ ዝም ብሎ ይገዛ ጀመረ። ሰውየውም በግመል ወተቱ ላይ የሚጨምረውን ውሃ እያበዛ የግመሉም ቁጥር እየጨመረ ሄደ። እየቆየም በግመልና በግመል ወተት ከሚታወቁት የሀገሩ ነጋዴዎች በላይ እኔ ነኝ ያለ ቢጠሩት የማይሰማ ሀብታም ሆነ። የአካባቢው ሰዎችም ይሄ ሰው ትናንት ምንም አልነበረውም፣ የጠፋ ግመል ሲፈልግ ጫካ ገባ፣ ተመልሶ መጣ፣ ከተማ ገባ፣ በአንድ ጊዜ ተመነደገ እያሉ ይገረሙ ነበረ። ወተት ብቻ ተሽጦ እንዴት በ2 ዓመት 300 ግመል ሊገዛ ቻለ የሚለው የሕዝቡ ሁሉ ወሬ ሆነ። ሰውየው ግን ምንም አልመሰለውም። በወተቱ ውስጥ ውሃውን እየጨመረ ቀጠለ። እንዲያውም እበላባይ ቱልቱላዎችን ቀጠረና የእርሱን ወተት ሰው ጠጥቶት የማያውቅ መሆኑን እንዲለፈልፉ አደረገ። አንዳንድ ጊዜ እንዲያውም ወተቱን ለመልኩ ብቻ ይጨምርበትና የቀረውን ውሃ ያደርገው ነበረ። እረ ሕዝቡ እያማረረ ነው። በአንድ በኩል በድንገት ተነስተህ ከተማ ገብተህ ቢጠሩህ የማትሰማ ሀብታም ሆንክ። ይህንን ስንታገስ ደግሞ ወተቱን ቀንሰህ ውሃ እያበዛ መሸጥ ጀመርክ ሲሉት፣ ተውቱ ባካችሁ፣ ለመሆኑ የኔን ወተት ከመግዛት ውጪ ሕዝቡ ምን አማራጭ አለው ይል ነበረ። በወተቱ ውስጥ የሚጨምረውም ውሃ እየበዛ ግመሎቹም እየበዙ ሄዱ። ግመሎቹም ሀገሩን ሞሉት። የሚያድሩበትና የሚግጡበት ልዩ የከተማ መሬት ተሰጣቸው። ወንዝ ዳር የሚገኝ ለም መሬት። አንድ ቀን ከሸበሌ ወንዝ አጠገብ ግመሎቹን አሰማርቶ ከልጁ ጋር በአንድ ዛፍ ጥላ ስር አረፍ ብለው ሻይ እየጠጡ ነበረ። በዚህ መሃል ከደጋ የዘነበ ዝናብ ወንዙን ሞላውና በግራ በቀኝ ተሰማርተው የነበሩትን ግመሎች ጠራርጎ
ወሰዳቸው። የጎርፉን ድምፅ ሰምተው አባትና ልጅ ከጥሻው ሲወጡ ግመሎቻቸው ሁሉም ተወስደዋል። እሪታውን ሰምተው የተሰባሰቡት የሀገሩ ሰዎች በአግራሞት የሆነውን ነገር ይመለከቱ ነበረ። አየህ አሉት አንድ አዛውንት፣ ያ በወተቱ ላይ እየጨመርክ የሸጥከው ውሃ ተጠራቅሞ ጎርፍ ሆኖ ግመሎቹን ወሰዳቸው። ግፍ እንደዚህ ነው። ሲሰራ ቀላል ይመስላል። የተጠራቀመ ዕለት ግን ጎርፍ ሆኖ ይወስዳል። ተው ብንልህ አልሰማ ብለህ ነበረ። አንተ በግፍ ግመል ስትሰበስብ የግፍ ውሃ ሌላ ቦታ እየተሰባሰበ መሆኑን ረስተኸዋል። ቀን ጠብቆ ግን ይኸው ጎርፍ ሆኖ መጣ አሉት። ጎርፍና ግፍ። ተራኪ ታምራት ሙልጌታ።